ምን ልትይ ነው? የሆነ ነገር ማለት ብዙ ሰዓት ታውቃለህ አይደለ? ልብስ ግዛልኝ ምናምን ነው። ልብስ ግዛልኝ? የምን ልብስ? እና ከትላንት ጀምሮ ይዘሽኛል ልብስ ብለሽ እና ግን እሱ ተው፣ አሁን እሱ የሚያስቸኩል ነገር አይደለም። እሱ ቀስ ብለን ምናምን ታደርጋለህ። ያልገዛ ለማን ትገዛለህ? ለማን ነው? ለራሴ። ለአንተ አንተ የገዛህልኝን ልብሶች፣ ሽቶዎች ምናምን እኮ በክብር ነው ማስቀምጣቸው። ከስንት አንዴ ነው የምለብሳቸው እንዳያልቁብኝ ብዬ። አንተ ቤት ለምንድን ነው አልቀመጥም ያልሽው? ለምን እቀመጣለሁ? መተሽ ቀሰቀሽኝ ከእንቅልፌ ዝም አልኩ። አንደኛ ቁርስም አብረን እንብላ፣ በዛውም ደግሞ ምሳም። እሺ ቤት መተሽ መኪና ውስጥ መቀመጥ ነው የፈለግሽው? ምሳ ትጋብዘኛለህ? አሁን ምሳ ሰዓት እየደረሰ ነው እኮ ገብዬ። እድሜ ላንተ ሄደህ እስካሁን ድረስ ቆየህና ምሳ ሰዓት እያወራሁ ነበር ነው ቅመሜ፣ ስልክ እያወራሁ ነው እኮ። ዛሬ አብረን እንድንውል ነው የምፈልገው። ምሳ ቁርስ አብረን እንበላለን፣ ምሳም አብረን እንበላለን። ከዛ ያው አሁን ምሳ ሰዓት ነው፣ ቁርስና ምሳ ነው የሚባለው። እሺ መክሰስ እናደርገዋለን፣ በቀን 3 መብላት ስላለብኝ ማለት ነው። ከዛ እራትም ከዛ እናቴ ጋር እንሄዳለን። እሺ እራት እነሱ ጋር እንበላለን። በቃ እና እናቴ ጋር አምሽተን እንሄድ። ክሮዶዳንም ስንመለስ እሸኝሽ ይሆናል። በጊዜ ነው 11 ሰዓት ነው እኮ ምግብ በልተን እንሄድ እዛ። እሺ ሰማኝ እናቴ ጋር እንሂድና ከዛ እንመለስ አይሻልም? እሺ ምን አትጨናነቅ። ልብሱንም ገዛልሻለሁ አትጨነቂ። ዛሬ ገዛልሽ እንሄዳለን መገናኛ ወይ 22 ወይ መገናኛ። እሺ ያየሽው አለ ነው ወይስ የምትፈልጊውን መርጥ እዛ ፈልገው? አይ ኖ እኔ የምፈልገው አለ ያለ ያየሽው? እንደዛ ካልሆነማ ታሰቃይኛለሽ። አንተ ያሰቃይተሽኛል ይወስማል። እንትን ላይ ከኢንተርኔት እኮ እንሂድ በቃ እናቴ ጋር። እሺ ስማ የሆነ ነገር ልልህ ነው እኮ። ምን ግን እንዳትቆጣኝ። ምንድነው እንትን ምን እንዳትቆጣኝ ከዛ ደግሞ እንዳሰድበኝ። ሁሉም ሰው የሚያደርገው ነገር ኖርማል ነገር ነው። ምንድነው? ሳመኝ እንዴ ማናቴን ትስመኛለች? ይቀልዳል እንዴ? እና ሳምኩሽ ኖርማል እንዴ? ግንባርሽን ነው ይሄ? ምን አንተ እኔ እንደዚህ አይደለም የፈለኩት። ሰው የሚሳሳመው ነገር አለ አይደለ? ኪስ ምን ማለት ነው እንጂ ሳመኝ ምን እሺ አንቺ አብደሽ ቆይ አንዴ ሳመኝ። እግዚአብሔርን እሺ ማለት ምን እንዴ? ምንድነው መስምሽ? ጉንጬን ትስመኝልህ እኮ ስምሽ፣ ግንባሬን ትስመኝልህ እኮ ስምሻለሁ። ከንፈሬን ሳመኝ። ለምንድነው መስምሽ እንዴ? ትግያ ታስጨንቂኝ እባክሽ። ምንድነው? ምን አጥፋው እንዴ? ቆይ አጥፋው። ለምንድነው ሞተር የምታስነሳው? እሺ ምን ያወራው ንቀት ነው? ንቀት አይደለም። በቃ እንሂድ። እንዴ እንዴት ነው የምንሄደው? ሳመኝ። አረኝ ሁሉም ሰው እየተሳሳመ አይደል እንዴ? እኔ ምን አገባኝ ስለሰው? እኔ ሚስት ስላልሆንኩ ነው። ምን ማለት ነው ሚስት ስላልሆንኩ ነው? እና ለምን ደግሞ አስመኝ? አረኝ አልሰማሽ። አዎ በቃ ጣጣውልኝ ማርያምን አልስምሽም ማለት እኔ ካልሳምከኝ ደግሞ ምግብ እራሱ አልበላም። አይ ሚር አትጨማለቂ ሴትዮ። ለምንድን ነው መስምሽሽ? ለምን እንድትስመኝ ስለፈለኩ። ለምን ሁሉም ሰው እየተሳሳመ አይደል እንዴ? አንቺ ስለ ሁሉም ሰው ገደል ገባና ገደል ልትገቢ ነው? አይ አንቺ ጋር የሚለውጠው ነገር አለ መሳሜ? አዎ ምንድነው አይኔን የምታይ? ምን ማሽ ሳሜ? እሺ እንሂድ አይደል? ናቲ ጋር የት ነው የምንሄደው? ናቲ ጋር ቅድሚያ ቁርስ ልጋብዝሽ፣ ከዛ ናቲ ጋር እንሂድ። እንደውም አንቺ ነሽ የቀሰቀሽኝ፣ አንቺ ነሽ የምትጋብዥ። ከዛ ናቲ ጋር እንሄዳለን። ከዛ ከናቲ ጋር ስንመለስ ወይ 22 ወይ መገናኛ ሳመኝና ጋብዛለሁ፣ ልብስ እንገዛለን፣ ከዛ እንመጣለን። ሳመኝና ጋብዛለሁ እኮ እኔ ጉንጭሽን እስምሻለሁ። እኔ ጉንጬን አይደለም የፈለኩት። ሃይሚ አሁን ምን አይነት ወሬ ነው በጠዋት የምትይኝ? አታስቆርፈኝ እንዴ? እንትን ብዬሽ አላውቅም፣ አይቼሽ ሁላ አላውቅም። ምን ሆነሽ ነው? ምን ፈልገሽ ነው? እኔ ሳይቼ አውቃለሁ። እኔ ላይ አታልምጪ። እግዚአብሔርን እያለመጥኩኝ አይደለም እንዴ? ታዲያ መቼ ነው የምትሰማኝ? ማለት መቼ ነው የምትሰማኝ? ስናረጅ ነው? ወስማ ለጓደኛ የሚከፈል መስዋዕትነት እንደዚህ ነው? ምን ማለት? እኔ ለምሳሌ ምን መሳም ፈለኩኝ፣ ገባ? መሳም ፈለኩኝ።
ስለዚህ አንተ እንደዚህ ነው መስዋዕትነት የምትከፍልልኝ? ተናገር። ምን ይዘጋሃል? ከልብሽ ነው ግን እያወራሽ ያለሽ እና ምን ቀልድ ነው እንዴ? እስከ መቼ ነው እንደዚህ እየተፈራራ? ምን ማለት ነው የሚል እግዚአብሔር እስከ መቼ ነው እየተፈራራ? መቼ ተፈራራን? እንዲገገም ብሎ ሳመኛለ እንዴ? አዎ ሁሉም ሰው የሚያደርግ እንዳታበራ እንዳታበራ እንሂድ ናቲ ጋ እንሂድ ቶሎ ብለን እየጠበቀኝ ነው። እሺ እንሄዳለን።